ያለኝ ፕሊዝ። እኔ ደግሞ ጥያቄ ይቅርታ ፐርሰናል ከሆነ እንዴት ክርስትና ወይ እንዴት እስልምና ከክርስትና ይልቅ መረጡ? አንድ ሁለት ደግሞ እስልምና ጀነት እንደሚያስገባውት እንዴት እርግጠኛ ሆኑ? ላይክ ምንድነው ጋራንቲክ ምንድነው ዋስትና እስልምና ገነት እንደሚያስገባ? እኔ አሁን አባቴ ሙስሊም ነው፣ እናቴ ኦርቶዶክስ ናት። እኔ አይደል ነው ምን እንደሆንኩኝ፣ ግን ኢየሱስን እወደዋለሁ። የኔ አቋም ነው እሱ። ግን የትኛው ሃይማኖት ነው ገነት የሚያስገባው የሚለውን አላውቅም። አንተ እንዴት እርግጠኛ ሆነ እስልምና ገነት እንደሚያስገባ እርግጠኛ ሆነ ከክርስትና ይሻላል ብለህ አመኑበት? ሶሪ አንተ ስላል ችግር የለውም። የምገርምሽ ያው ኦርቶዶክስ ነበርኩኝ። በእርግጥ እስልምና ለመረጥ ከተባለ እስልምና መረጥኩበት አንዱን አምላክ ብቻ በአንድነቱ ስለምንመለክ ከሱ ውጭ አምላክ ስለሌለ ነው። እንዲሁም ደግሞ ምንም የሚያምታታ ጥያቄ የሚያስነሳ እስልምና ስለሌለ ነው። ታዲያ ጀነት መግባት እንዴት እርግጠኛ ሆንክ ለምትይ ረሱል ሰለላሁ ዐለይሂ ወሰለም ሰሒህ ቡኻሪ 202 ኤ ላይ ምን አሉ? ላ የድኹሉ ጀነተ ኢላ ነፍሱን ሙስሊም አሉ። ሙስሊም የሆነች ነፍስ እንጂ ጀነት አትገባም አሉ። ሙስሊም የሆነች ነፍስ እንጂ ጀነት አትገባም አሉ። አላህ ሱብሓነሁ ወተዓላ ቁርአኑ ላይ ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዐንደላሂል ኢስላም ይላል። በአላህ ሱብሓነሁ ወተዓላ ዘንድ እምነት እስልምና ነው አለ። ለምንድን ነው አላህ እንዲህ ካለ ከተባለ ምዕራፍ 5 ቁጥር 3 ላይ ምን ይላል? ረዲቱ ለኩም ልእስላም ይላል። እኔ እስልምና ወደድኩላችሁ ይላል አላህ ሱብሓነሁ ወተዓላ። እስልምና እምነትን ወደድኩላችሁ አለ። ታዲያ ከዛ ውጭ ያሉት ምንድን ናቸው ከተባለ ራሱ መልስ ይሰጠናል። ምዕራፍ 3 ቁጥር 85 ላይ ምን ይላል? ወመን የብተጊ ገይረ ልእስላም ዲነን ፈለን ዩቅበለ ሚንሁ አለ። ከእስልምና ውጭ ሌላ እምነት መፈልግ ሰው ካለ ከሱ ምን ተቀባይነት አለ? ታዲያ ምንድን ነው የት ሄዳል መጣፍ ተባለ? ወሁም ፊል አኺረቲ ሚነል ኻሲሪን አለ። በትንሣኤ እነሱ የከሰሩ ናቸው፣ ከሳራ ናቸው፣ ምንም ተቀባይነት የላቸው ማለት። ስለዚህ የመጀመሪያ እስልምና አላህ ሱብሓነሁ ወተዓላ እኔ ወደድኩላችሁ እኔ ሰጥቷችሁ ካለ እኛ እስልምና አላህ የወደደልኝን እስልምና ተቀብያለሁ። ሁለተኛ ደግሞ እስልምና የሰው ልጅ የሚፈጠርበት ነው። ሰው ሙስሊም ከተፈጠረ በኋላ ወደ ክርስትና የሚገባ በጥምቀት ነው። ከዛ በፊት ግን ሙስሊም ነው። መጽሐፈ ዕዝራኤል ምዕራፍ 162 ላይ ብንመለከት አንድ ሴት ከተወለደች 80 ቀን ሳትደርስ ከሞተች ወይ ደግሞ 80 ቀን ካለፋት ጥምቀት ካልተነሳች ክርስቲያን አትባልም ማለት ነው። ወንድ ልጅም 40 ቀን ካልተጠመቀ ክርስቲያን አይባልም።